እሙዬ ጭልፋ ነሽ እንዴ? ልቤን ጨለብሽው። ላቅፍሽ ነበር ታልኩት። የማላላል ጅግ አለብኝ። ሀሜታ መሆኑ እያወቀው ትርፉ አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆነው። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንዴ ያደረው። የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ አንተ ትቦ በጣም ከባድ ነገር እኮ ነው። በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ዲዚ 7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረውም መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው እንዴ። እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውይልኝ። እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ዋው ሌላውን ቶ ጧት በታየውበት ኩቺ ማታ ልታይ፣ ማታ በታየውበት ኩቺ ከሳሳት ልታይ። ከሳት ያለውን ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለውን ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ ኩቺ። ኦኬ ኤስቲዲ ነበር የሚሉህ። ዋው 100 ብር ወድቆ ማለት ነው 100 ብር አላነሳም። ጓደኞቼ ይስቁብኛል። ዋው ፍንጭት ይታያል። ዋው 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 እሺ የዛሬ እንግዳችን እኔ ነኝ። ቪዲዮ ቅረጠኝ። ልድልሻለሁ። ካሳቀሽ 10,000 ብር ሸልም። 10,000 ብር አስቀኝ፣ የምር ያስቀኝ፣ ፊትም ያስቀኝ፣ ያስቀኝ፣ የምር ያስቀኝ። ትላንትና ማታ እኛ ቤት ሌባ ገባና ማታ ምግብ በላ። ማታ ወይ ያስቃን፣ እንዴት ያስቃን? ወዮ የምር ያስቃን። ብሩ አምጣው። ምኑ ነው የሚያስቀው? የምር ያስቃን። ምኑ ነው የሚያስቀው? እኔ ሳቁኝ። የምር ያስቃን። ብሩ አምጣው። ምኑ ነው የሚያስቀው? አሁን ይሄ እሺ ምንድነው በላው? ማታ ባስታ ቢንቁናን ምንስ ቢበላ ምን አገባ? ምን ተራርጎ ነበር? ምን አባ ገባ? የምር ያስቃን። ብሩ አምጣው። ኮሜዲ ነው አንተ ስትጀምር ስታንዳርድ ኮሜዲ ነው። የምር ያስቃን። እንደውም ትቻለሁ። አልሸልምህም። የምር ያስቃን እኮ ያስቃን። የምር ያስቃን። ይጥፋ ከዚህ አልሸልምህም። የምር ያስቃን። አንቺ ብሩ ሸልሚ። የምር ያስቃን። ከዚህ አሁን አልሸልምህም። በቃ ሄድልኝ እንዳለ ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አንባሻ እያለ ነው ያስተማረ። በሁለተኛው የዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው፣ አባቲ ሞክረው፣ ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘፈን መከፈት አለበት እያለ ከአንድ አስተማሪ ይጠበቃል።
በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ? ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር፣ ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም፣ የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባርሯለን።